አንድ ቻሌንጅ ልስጣችሁ። ህይወታችሁ ላይ ያሉ ሰዎችን በሙሉ ሰሞኑን ነው አይሆንም ማለት ጀምሩ። አስቀይሟቸው። ከዛ በኋላ የታማኝነታቸውን ጥግ ታይስት አድርጉት፣ አጣጥሙት፣ ተመልከቷቸው። ሁሉ እሺ ማለት ያስንቅ። ገደብ ሊኖራችሁ ይገባል። አንድ ነገር ላይ እናንተ ለሆኑ ሰዎች የምታደርጉት ነገር ዋጋ ሊሰጠው ይገባል። ያ ካልሆነ ጊዜያችሁን እያባከናችሁ፣ ማገዶ እየፈጃችሁ፣ ነገ ላይ ማን አድርግልኛለ ወደህ ከሆነ ያደረግከው የሚል ንግግርም ሊመጣ ይችላል። ጸብ ሊፈጠር ይችላል። ስለዚህ ከወዲሁ ቴስት አድርጓቸው። ኖ በማለት አይሆንም በማለት ባውንደሪ ይኑራችሁ። ለራሳችሁ ጊዜ ክብር ይኑራችሁ። ከነዚህ ሶስት ነገሮች አንጻር ይሁን ከሰው ጋር ያላችሁ ግንኙነት ልትጠቀሙባቸው የሚገቡ ጉዳዮች ማለት ነው። የመጀመሪያው ጉዳይ የሆነ ነገር ከሰው ጋር ስታደርጉ እሺ ስትሉት በየትኛው ጉዳይ ላይ በገንዘብ እጠቀማለሁ ወይ ብላችሁ ቼክ አድርጉ። ሁለተኛው ደግሞ በኃይል እጠቀማለሁ ወይ። በኃይል ማለት እውቀት ሊሆን ይችላል፣ ሞራል ሊሆን ይችላል፣ ከፍታ ሊሆን ይችላል፣ ምንም ነገር የማድረግ ስሜት ሊሆን ይችላል። አብሯችሁ ያ ሰው ስላለ የሚመጣላችሁ ብርታት፣ እውቀትና ኃይል ካለ ማለት ነው። ሶስተኛው ጉዳይ ደግሞ ምንድነው? ኮኔክሽን። ከዛ ሰው ጋር አብራችሁ በምትቀጥሉ ሰዓት ወይንም እሺ ስትሉት ኮኔክሽን ያመጣሉ የሚል እንደ ቦነስ። አራተኛውና ትልቁ የመጨረሻው ጉዳይ ደግሞ ምንድነው? ያ ሰው ይገባዋል ወይ ብላችሁ ቼክ አድርጋችሁ መቻል አለበት። ያንን ፌቨር ለዛ ሰው የምታደርጉለትና የምትሰሩለት። otherwise it's pointless። የእናንተ ጠብርግፍ ማለት የጊዜ ጉዳይ ነው። ማን እንደዚህ ያደርግልኝ አላችሁ ያስብላችኋል። ተረዳችሁኝ አይደል? ሰው ኖ ማለት ልመዱ። ቴስት አድርጓቸው፣ በዛውም ቼክ አድርጓቸው። እውነት እናንተ ለነሱ ጠብር ግፍ እንደምትሉ እነሱም ይላሉ አይሉም የሚለው በዚህ ሳምንት ውስጥ አረጋግጣችሁ ጨርሱ። ይስቲ ኖ አይሆንም ስትሏቸው እስከዛሬ እሺ ብላችሁ የመጣችኋቸው ሰዎች ህይወታችሁ ላይ ሰሞኑን ኖ አይሆንም ስትሏቸው ካኮረፏችሁና ቀጣይ እነሱም ቀጠብቀው ከተበቀሏችሁ አይ በቃ አይሆንም ብለው እነሱ ሊበቀሏችሁ ካሰቡና ይሄን ካደረጉ ይሄ ትንሹ ማድረግ የሚችሉ ነገር ስለሆነ ነው። ነገ በሚሊዮን መስራት ብትጀምሩ እናንተን ለማስገደል ወደ ኋላ አይሉም ማለት ነው። አብራችሁ ብትሰደዱ እናንተን አሳልፎ ለመስጠት ወደ ኋላ አይሉም ማለት ነው። አንዳንድ ሰዎች የምታደርጉላቸው መልካም ነገር ለራሳቸው ዓላማ እንደማስፈጸሚያ የተጠቀሙባችሁ ነው። ተረድተዋችሁ አይደል? ስለዚህ ለማይረዳችሁ አካል እሽታን አታብዙ። እሺ ማለት መናቅን ስለሚያመጣ፣ መናቅ ደግሞ እንድትረገጡ ያደርጋችኋል። ያኔ ራሳችሁን ጠላላችሁ። ራሳችሁን ስጠሉ ደግሞ ወደ ድብርት ውስጥ ትገባላችሁ። ይሄ ደግሞ ትልቅ ፈተና ነው።